ሙሉ ስናወራበት የነበረው ነገር ነው። ይቅርታ ግን ብቻ አይደለም አስፈላጊ ነገር። አይ ፎርጊቭ ዩ እንላለን። አይ ፎርጊቭ ዩ ኢዝ ናት ጀስት ኢነፍ። ይነው ምን ኢነፍ እንደሆነ ከይቅርታ በኋላ ስራ አለ። አይ ፎርጊቭ ዩ ወይም ደግሞ ይቅርታ አድርጊልኝ ካለ በኋላ ማለት ነው ትልቁ ስራ የሚጀምረው እዛን ጊዜ ነው። በድዬሻለሁ ይቅር በይኝ ብሎ ሲል አንቺ ውስጥሽ ያመመሽን ያንን ውስጥሽ የከበደውን ነገር ይቅርታው እንዳይቀጥል ያቆመዋል። ቂም እንዳትይዢ ፖስት ታደርጊያለሽ ማለት ነው። የያሽውን ቂም ግን እንድትጥይ የሚያደርግሽ ከይቅርታው በኋላ የሚመጣው ስራ ነው። ይቅርታ አድርጊልኝ፣ I will make it up to you። ኃላፊነት ወስዳለሁኝ፣ አጥፍቻለሁኝ፣ አንቺን እንደዚህ ማድረግ አልነበረብኝም። ሌት በሆንኩበት ታይም አም ሶሪ፣ I will be home early። እሰማሻለሁ፣ አዳምጥሻለሁኝ። አሁን ለእኔ ኢምፖርተንት ሰው ነሽ። ወርድ ብቻ ሳይሆን እነዚህ ንግግሮች ወደ አክሽን ሲገለበጡ የዛን ጊዜ ይቅርታ በትዳር ውስጥ ሪኮግኒሽን ያገኛል ማለት ነው። ስራውን ሰራ ማለት ነው። this is effective forgiveness። ይሄ ነው ይቅርታ። ይቅርታ ያለ ስራ ማለት ነው ዋጋ የለውም። ባይዘው ወገኖች፣ ይቅርታ ስራ አለው። የሚያድናችሁ ይቅርታ ወርዱ ብቻ አይደለም። የሚያድናችሁ ከይቅርታው በኋላ የሚመጣው ስራ ነው። አንዳንድ ሰው ለወርድ ለምትፈልጉት እኮ አም ሶሪ ይቅርታ በል ይቅርታ በልም ተብሎ ማለት ነው ይቅርታ ብሎ ይዘጋል። ይቅርታው ግን it doesn't mean nothing because he's not mean it. He just said because he got pushed. ስለዚህ ወገኖቼ ለይቅርታ የማይርፈድባችሁ፣ ይቅርታ ለማለትም አትዘግዩ። ምክንያቱም ይረፍዳል። የይቅርታም ሌት መሆን አለ። ምናልባት በህይወት ላታገኙት ትችላላችሁ። ይቅርታ መጠየቅ የምትፈልጉትን ሰው ምናልባት ሲነጋ ሰውየው ላታዩት ትችላላችሁ፣ ሴትዮዋን ላታዩት ትችላላችሁ። ያ ደግሞ ዘላለም ዓለማችሁን ማለት ነው እሳት አቅፋችሁን እንደመተኛት ነው። ስለዚህ አይርፈድባችሁ። ለይቅርታ ማርፈድ አለ፣ ሌት መሆን አለ፣ መዘግየት አለ። ቀኑ ሊያልፍም ይችላል ማለት ነው። ቀን ሳለ ይቅርታችሁን መንዝሩትና መልቃችሁ አድርጉት፣ ማትረፊያችሁ አድርጉት። አልተጎዳችሁም አይደለም፣ ተጎድታችኋል። አልታመማችሁም አይደለም፣ ታማችኋል። ፍቅር ሲገባችሁ ፍቅርን አታችሁ ሊሆን ይችላል። ቫሊዩ ሲገባችሁ ቫሊዩን አታችሁ ሊሆን ይችላል። ሚስት መሆን ፈልጋችሁ እንደ ሚስት አልታያችሁ ሊሆን ይችላል። ግን ኖ ማተር ዋት ፎርጊቭነስ ኢዝ ኢምፖርታንት።